አንድ ሊሞት የሚያጣጥር አጥባቂ ካቶሊክ ብሎም የሴልቲክ ደጋፊ ባልጋው ላይ ተጋድሞ እያጣጠረ ተኝቷል። ኑዛዜ ካለ አሰማ ይሉታል። እሱም እንዲህ ይመልሳል፣ ፕሮቴስታንት መሆን እፈልጋለሁ። ቤተሰቡ እንዲሁም በዙሪያው ያለው ሰው በጠቅላላ ደነገጠ። ምን እየሆንክ ነው ይሉታል። አዎ ቃሌ ነው ሲል ተደመጠ። ከዚያም አንድ አገልጋይ መጣና ወደ ሬንጀርስ ደጋፊነት ቀየረው። ለምን ብለው ጠየቁት። በስተመጨረሻ ይህን ብሎ አረፈ፣ እኔ እየሞትኩ ነው። እንግዲህ አንድ የሬንጀርስ ደጋፊ ይቀነሳል እንጂ ሴልቲክ አይሞትም። እግር ኳስ ከተራ ጨዋታ ያለፈ ነው። ለአንዳንዶች ሃይማኖት፣ ለአንዳንዶች ደግሞ ፖለቲካ። ነገር ግን ከሚሊዮኖች ለበለጡ የስኮትላንዷ የወደብ ከተማ ግላስጎ ሁለቱም ጉዳዮች ከእግር ኳስ ጋር የሚነሱ ሐሳቦች ናቸው፣ ሃይማኖት እንዲሁም ፖለቲካ። ይህ በእግር ኳስ የተለበጠ የኔ የበልጥ ቅራኔ ነው። በሴልቲክና በሬንጀርስ መሃል ያለ መቼም የማይበርድ ሰዓት። ሀገሬው ኦልድ ፈርም ደርቢ ብሎ ይጠራዋል፣ ያረጀ ጥንካሬ መገለጫ። ሁሉም የሚነሳው ከዚህ ታሪክ ነው። ሞሰስ ማክኔል፣ ፒተር ማክኔል፣ ፒተር ካምቤል እና ዊሊያም ማክቤ የተባሉ አራት ጎረምሶች በ1872 ሬንጀርስ የተባለ የእግር ኳስ ቡድን አቋቋሙ። ለ16 ዓመታት የተለየ ትርጉም አልነበረውም። ግን በኖቬምበር 6 1887 በከተማይቱ የነበረውን የአይሪሾች የካቶሊክ እንቅስቃሴን ተከትሎ በነበረ ትግል ሴልቲክ የተባለ የእግር ኳስ ቡድን ያቋቁሙ ገቡ። በስተምስራቅ ግላስጎ የነበሩ ሁለት የቄስ ቤተሰቦች ዊልፍሬድ እና መረስቲ ቀዳሚዎቹ ናቸው። እነዚህ ሁለት ቡድኖች ከእግር ኳስ የጨዋታ ሐሳብ ርቀው ይሄዳሉ። ሴልቲክ የአይሪሽን የቀደመ የካቶሊክ ማንነት መገለጫ ነው። ለስኮትላንድ ብሎም ለሕዝቧ አንድነት የሚደረግ ትግል ዓላማ ያለው። በአንጻሩ ሬንጀርስ ከአይሪሽ የወሰዱትን የፕሮቴስታንት የሚያንጸባርቁበት እንዲሁም ከብሪቲሽ ጋር የመዋሃድ ሐሳብ የሚያንቀሳቅስ ክለብ ነው። ይህ የሁለቱ የሃይማኖትና የፖለቲካ ሐሳብ ተቃርኖ የሁለቱ ክለቦችን ግንኙነት እግር ኳስ ብቻ እንዳልሆነ ያሳያል። ከዚህ ሁሉ በቀደመው የስኮትላንድ ትርክት በቀደምት የስኮትላንድ ፒካትስ፣ ጋሊዮንስ እና ብሪቶንስ በሚሏቸው የጥንት ሰዎች ይተገበር የነበረው የሴልቲክ ፓጋን እምነት እንደሆነ ይታመናል። ግን በመጀመሪያው ኤዲ ኢየሱስ ከተወለደ በኋላ ካቶሊክ እነኚህን ነዋሪዎች አጥለቀለቀ፣ ሃይማኖቱን ጠመቃቸው። ይህ ታሪክም 1500 ዓመታትን እንዳስቆጠረ ይገመታል። ከጎረቤት አይርላንድ እንደሆኑ የሚታመኑት ቄስ ኮሎምባ ይህንን የካቶሊክ እምነት ያስፋፉት ናቸው። የካቶሊክ አድባራት የኃይልና የእውቀት መናኸሪያ ሆነው ዘለቁ። በዚህ መሃል የሉተሪያን እንቅስቃሴ ይንጠው ያዘ፣ የአዲስ አስተሳሰብ እና እምነት የማካሄድ ባህል። ይህን ተከትሎ የስኮቲሽ በፕሮቴስታንት አብዮት ተጥለቀለቀች። ግላስጎም የዚህ ዋናው መናኸሪያ ሆናለች። በዚህ የሃይማኖት ክፍፍል ጀርባ ያለው የኃይል የበላይነት ያየለ ነው። እናት ብሪቲሽ ይህን ክፍፍል ተጠቅማ በ16ኛው ክፍለ ዘመን ዘ አክት ኦፍ ዩኒየን በተባለ ስምምነት ጠቀለለቻት። በ19ኛው ክፍለ ዘመን የአይሪሽ ካቶሊክ እንደገና ወደ ግላስጎ መጥለቅለቅ ጀመረ። ነገር ግን ብዙዎቹን ያጠመቀው ፕሮቴስታንት በቀላሉ ሊቀበለው አልቻለም። ከነዚህ ሁሉ ታሪኮች ጀርባ እነኚህ ሁለት ቡድኖች ይመዘዛሉ፣ ሴልቲክ በካቶሊክ ወገን እንዲሁም ሬንጀርስ በፕሮቴስታንት ወገን። በተለይ ሁለቱ ቡድኖች የሴክሬታሪያን ጥያቄ ይነሳባቸው እንጂ ሁሉም በስኮትላንድ ፕሪሚየር ሊግ የሚሳተፉ ቀሪ ቡድኖችም ይህ ጥያቄ የሚነሳባቸውና የሚጠረጠሩ ናቸው። ይህ ጥርጣሬ ግን ነጥሮ ሲወጣ አንመለከትም። ነገር ግን የተቀሩት ክለቦች ደንደ፣ አበርዲን፣ ቅዱስ ሚረን፣ ማዘርወልና ሌሎች በዚህ ሐሳብ የሚጠረጥሯቸው ብዙ ተመልካቾች አሉ። ነጥሮ የሚወጣው ግን የሴልቲክና የሬንጀርስ ብቻ ነው። ከብሪቲሽ ኤፍኤ በመቀጠል በአመሰራረቱ ሁለተኛነት ላይ የሚቀመጠው የስኮቲሽ ፉትቦል አሶሲዬሽን የዚህ የሃይማኖት ክፍፍል ተቃዋሚ ነው። ነገር ግን በብዙ የሀገሬው ደጋፊ ዘንድ ተቋሙ ለሬንጀርስ እንደሚያዳላ እንዲሁም በሌላ ወገን ሴልቲክ እንደሚጠብቀው ይነገራል። በእነዚህ ሁሉ ዓመታት ኤፍኤው በታሪክ የፕሮቴስታንትና የዩኒየኒዝም አቀንቃኝ ነው ሲሉ ለሬንጀርስ ያለውን ወገንተኝነት ያሳያሉ።
ብሎም ሬንጀርስ ሊወርድ በተቃረበም ጊዜ እንዳይወርድ እንዳተረፈው ይነገራል። በአንጻሩም ተቋሙ በሴልቲክ ተከታዮች በሚደርስበት ጫና ሴልቲክን ብዙ ጥፋቶችን እንዳይቀጣ አዟል። በዚህ ሁሉ ጫና የሚታወሰው ተቋሙ እነኚህ ሁሉ የተቀሩት የሀገሪቱ ክለቦች እያስተዳደረ ከተመሰረተበት 1873 ጀምሮ የተጓዘ ነው። ከ6 ሚሊዮን ለማይበልጠው የስኮትላንድ ሕዝብ የዚህ ሃይማኖት ግጭት ከማንነትና ከባህላቸው ጋር ያያይዙታል። ከመጤ ባህል ጋር አለመታረቅ እንዲሁም የብሪቲሽን የተመሳጠረ ስኮትላንድን የመጠቅለል ሐሳብ የሚቃወሙበት መንገዳቸው ነው። ስኮትላንድን ከቀየረው ሪፎርም በፊት አብያተ ክርስቲያናት የእውቀት፣ የሕግ፣ የመሬት አስተዳደር መምሪያዎችና ማስተዳደሪያዎች ነበሩ። ነገር ግን ከለውጡ በኋላ ጆን ኖክስን በነገሰ ጊዜ የኑፋቄን ሐሳብ ማዳበር ጀመረ። ፕሮቴስታንቱንም በጉልህ መደገፍ ጀመረ። የሀገሬውን የካቶሊክ ፖፕ በግልጽ ከየትኛውም ስልጣን አገደ። በዚህ ፕሮቴስታንት የሁሉም ፖለቲከኞች መደበቂያ ሆኑ። ካቶሊክ አቅም ማጣት ጀመረች። ብሎም የስልጣን ተሻሚዎችና የሁሉም ነገር ተጠርጣሪዎች መሆኑ ጀመሩ። ከብሪቲሽም በተቀላቀሉ ጊዜ የእንግሊዝ መንግስት አጥባቂ የፕሮቴስታንት ቡድን ደጋፊ ሆነ። በዚህም ፕሮቴስታንት ከካቶሊክ የተሻለ ጉልበት ያገኛል። ካቶሊክ የቀደመውን የዘውዱን ስርዓት የሚደግፍ እንዲሁም ብሪታንያን የሚቃወም፣ ፕሮቴስታንት ከእንግሊዝ መዋሃድን የሚደግፍ። ስለዚህም በፕሮቴስታንቱ ላይ አገርን የመክዳት ያህል ሲወነጀሉ ይስተዋላል። ከተወሳሰበው የብሪቲሽ አገዛዝ ጋር ተያይዞ ስኮትላንድ በበላይ የምትጠበቀው በእንግሊዝ ነው። የእንግሊዝ ጠቅላይ ሚኒስትር በስኮትላንድና በሰሜናዊት አየርላንድ የውጭ ፖለቲካ፣ መከላከያና ታክስ ስርዓትን ይቆጣጠራል። የተቀረውን ስልጣን ለራሳቸው ይተውላቸዋል። ነገር ግን በቀደመው ጊዜ በርከት ያሉ ንጉሶች በግዛቲቱ ነግሰዋል። ታላላቆቹን ማልኮም ሶስተኛ፣ ዳዊት፣ ጄምስ አራተኛና አምስተኛ ብሎም ከእንግሊዝ ቅኝ ግዛት ያላቀቋትን ሮበርት ዘብሬስን ጨምሮ በስተመጨረሻም በእንግሊዝ ከመጠቅለሏ በፊት የነበሩት ንግስት አኒ ናቸው። ከእርሳቸውም ንግስና በኋላ የነጻነቷ ነገር ማብቂያውን ያደርጋል። ነገር ግን የእንግሊዙ የንጉሳውያን ቤተሰብ ቻርልስ ሶስተኛ አሁንም ንግስናውን ያስከትላል። እንዲሁም አንግላሪያን የሀገሪቱ ተቀዳሚ ሚኒስቴር ናቸው። በሴልቲክና ሬንጀርስ ድጋፋቸው የሚታወቁት መሪዎች በርካታ ናቸው። በሴልቲክ ወገን ድጋፉን ያሳየ የነበረው መሪ ኩማዛ ዩፍላ በአጎቱ ምክንያት የሴልቲክ ደጋፊ እንደሆነ በአደባባይ ይናገራል። በየትኛውም ሁኔታ የዚህ የድጋፍ ስሜቱ ተቆጥቦ አያውቅም። እንዲሁ ጃክ ማክኔል፣ አኔስ ዌልስ፣ ጄምስ ዶርናን የመሳሰሉት መሪዎች የህይወት ዘመን የሴልቲክ ደጋፊዎች ናቸው። በአንጻሩ በሬንጀርስ በኩል የስኮቲሽ ኮንሰርቫቲቭ መሪ ሙራድ ፍሬዘር በፓርላማ ሳይቀር ሬንጀርስን ሲደግፍ ታይቷል። የእነዚህ መሪዎች ድጋፍ የፖለቲካውንም የአስተሳሰብ ውጤት የሚያሳየን ነው። ይህን ሁሉ ከሜዳ ውጭ ያለ ጦርነት ወደ ኋላ አንተውና ሜዳ ላይ ምን እንደሚፈጠር እንመልከት። ሜይ 28 1988 በሆነ ጊዜ የመጀመሪያውን ግንኙነታቸውን አደረጉ። ሴልቲክ 5-2 በሆነ ሰፊ ውጤት አሸንፎ ሬንጀርስን አሳበደ። የሁሉ ነገር መነሻ ተጀመረ። ሜዳ ውስጥም ይሁን ከሜዳ ውጭ መቆራቆዝ ያዙ። በ20ኛው ክፍለ ዘመን ሁለቱ ቡድኖች መላው ስኮቲሽን መቆጣጠር ጀመሩ። በየትኛውም ግንኙነታቸው ጦርነት ይሁን ገባ ለደረጃ ሰንጠረዥ አይደለም፣ አሊያም ለዋንጫ ለማንነት የሚከፈል መስዋዕትነት። ይህ ጨዋታ ማሸነፍ መላው ህዝቡን ማሸነፍ ነው። ሃይማኖቱን በፖለቲካ መያዝ ነውና ጦርነቱ ይጦፋል። ይህ የሚፈጠረው ትኩሳት ወደማያልቅ ጦርነት ያመራል። ስለ ጠንካራ ማንነትና ባህል ብሎም ስለተዋረሱት ኑፋቄ የሚካሄድ ጦርነት። በግላስኮ ሁለቱ ቡድኖች የሃይማኖት ክፍፍል ማሳያዎች ናቸው። ሴልቲክ መገለጫው በሆነው አረንጓዴና ነጭ መለያቸው የአይሪሽ ባህልና ካቶሊክ ብሎም ብሔርተኝነትን ያንጸባርቁበታል። በተቃራኒው የሬንጀርስ ብሉ መለያ የፕሮቴስታንትን ባህል፣ ለብሪቲሽ መገዛትን ብሎም ተዋህዶ መቀጠልን ያመለክታል። በየትኛው ሁኔታ እነዚህ ሁለት ቡድኖች ከተገናኙ እነኚህ ሁሉ ከኋላው ያሉ ገፊ ምክንያቶች ሜዳ ውስጥም ሆነ ከሜዳ ውጪ ይንጸባረቃሉ። ለሃይማኖታቸውና ለባህላቸው ሲዋደቁ ጨዋታው መስመር ይስታል። ግላስኮ ትታመሳለች፣ በመንገዶች፣ በመዝናኛ ስፍራዎች፣ የትም ቦታ። በሜዳ ላይ ጫናው ብርቱ ነው።
ብጥብጡ መቆሚያ የለውም። አደገኛ ፋውሎች፣ የተጫዋቾች ድብድብ፣ የአሰልጣኝ አባላት ግብግብ፣ የዳኛ ውሳኔ አከራካሪ መሆን፣ ጭሱ የትም ይንቦገቦጋል። የጨዋታው ተዋናዮች በተደጋጋሚ ጊዜ ለብጥብጥ ይጋበዛሉ። የስፖርቱን መድረክ ቅልጥ ወዳለ ጦር ሜዳነት ይቀይሩታል። ሜይ 10 1980 ሃሚልተን ፓርክ ላይ ሴልቲክ ሬንጀርስን በስኮቲሽ ካፕ ፍጻሜ 1-0 አሸንፎ ዋንጫውን ሴልቲክ አነሳ። ነገር ግን የማይበርድ እሳት በሜዳ ውስጥ ተቀጣጥሎ ደጋፊው ሙሉ ሜዳውን ወረረ። በጨዋታው መሃል ግብግቦች ይነሳሉ። ፖሊስ ለመቆጣጠር ሙሉ ኃይሉን ተጠቅሞ ለመቆጣጠር ሞከረ። ደጋፊዎች እርስ በርሳቸው ጠባቸውን ማብረድ አልተቻለም። ብዙም ቆሰሉ፣ ደሙ። ይህ የ1980ው አጋጣሚ የምንጊዜም የማይረሳ አጋጣሚ ሆኖ በታሪክ ተመዝግቧል። በሜዳ ላይ ባገኟቸው ዋንጫዎች ሲነጻጸሩ ሴልቲክ የተሻለ ክብር አለው። ትልቁን ባለ ሁለት ጆሮ ዋንጫ በካዝናው አስገብቷል። በ1967 ምንም እንኳን ስያሜው የኢሮፒያን ካፕ የነበረ ቢሆንም ይህን ያሳካ የስኮትላንድ ብቸኛው ክለብ ነው። 55 የስኮትላንድ ዋንጫዎች እና 42 የአሸናፊዎች አሸናፊ በጠቅላላው 120 የዋንጫ ክብሮችን አስመዝግቧል። ሬንጀርስ በበኩሉ 118 የዋንጫዎችን አሳክቷል። እንዲሁም በ1972 የኢሮፒያን ካፕ ዊነርስ ካፕ ተብሎ የሚጠራውን ዋንጫ አሳክቷል። እንዲሁም በ55 የሊግ ዋንጫዎች ከሴልቲክ ጋር እኩል ይቆማሉ። በግላስኮ የምስራቁ ክፍል ሴልቲክ በ1982 በገነባው ሴልቲክ ፓርክ መቀመጫውን አድርጓል። በ98ም በድጋሚ በማሻሻል የመያዝ አቅሙን 60 ሺህ አድሰውታል። ተቀጽላውንም ገነት ብለው ይጠሩታል። በስታዲየሙ ውስጥም ሴልቲክ ብቻህን አይደለህም ብለው ሲዘምሩ ይደመጣሉ። በስተደቡብ ግላስኮ ሬንጀርስ በግዙፉ አይብሮክስ ስቴዲየም መቀመጫውን ያደርጋል። 50800 ደጋፊዎችን ጥንቅቅ አድርጎ ያስተናግዳል። ሁለቱ ቡድኖች በየሜዳቸው ድምፃቸውን ከፍ ብለው ይደመጣሉ። ባህል፣ ማንነት፣ ሃይማኖት ይንጸባረቃሉ። ከሴልቲክ ወደ ሬንጀርስ አሊያም ከሬንጀርስ የሚዘዋወር ተጫዋች ማግኘት በጣም አስቸጋሪ ይሆናል። ነገር ግን ይህን ያልተጻፈ ሕግ የሰበረው የሞ ጆንስቶንስ ብቸኛ ታሪክ ነው። ሞሪስ ጆንስቶን በ1963 በግላስኮ የተወለደ የአጥባቂ የካቶሊክ ቤተሰብ ልጅ ነው። ይህ አጥቂ ለተለያዩ ክለቦች ተጫውቶ በ1984 የልጅነት ክለቡን ሴልቲክን ተቀላቀለ። ለ3 ዓመታት ድንቅ ጊዜን አሳልፎ መላው ካቶሊክ የሚወደውና የሚያደንቁት ተጫዋች መሆን ቻለ። ነገር ግን በ1989 በግላስኮ አስደንጋጭ ዜና ተሰማ። ሞ ፕሮቴስታንት ሆነ፣ ሬንጀርስንም ተቀላቀለ ተብሎ ተሰማ። መላው ስኮትላንድ ተደበላለቀ። በየከተማው ሰልፎች ተጠሩ። በሴልቲክም ወገን የተከዳን ስሜት፣ በሬንጀርስም ወገን ጠላታችንን አናስገባም በሚል ስሜት ብጥብጡ መቆሚያ ቢያጣም በጊዜው የነበሩ የሬንጀርስ ባለስልጣናት ድጋፋቸውን አሳይተው መጫወት ጀመረ። በደርቢውም ጎል እስከ ማስቆጠር ደረሰ። የሱ ታሪክ ለዓመታት የነበረውን የሃይማኖት መከለያ የጣሰ ብቸኛው ሰው ሆኖ በታሪክ ተቀምጧል። ከእርሱ ውጪ አንድም ተጫዋች በቀጥታ ተዘዋውሮ አያውቅም። በርካታ የእግር ኳሱ ቤተሰቦች ታላቁ ደርቢ ነው እያሉ የሚመሰክሩትን ኦልድ ፈርም ደርቢ ይህ አይነት መልክ አለው። በርካታ የእግር ኳስ ቤተሰቦች ታላቅ ደርቢ ነው እያሉ የሚመሰክሩለትን ኦልድ ፈርም ደርቢ እንደዚህ ለመዳሰስ ሞክረናል። የኳስ ተራ ስፖርት ነው። ሰብስክራይብ በማድረግ ወዳጅ እንድትሆኑን እየጠየቅን የዛሬውን ዝግጅት አበቃን።